በብዙ ደስታ ወደ ኢየሩሳሌም ተመለሱ። በብዙ ደስታ ተመለሱ። በስመ አብ። ነቃ ያላልን ሰዎች ያላማተብን ሰዎች አለን፣ አልተዘጋጀንም ማለት ነው። ተዘጋጅተን በስመ ሥላሴ እናማትባለን። ሁላችንም አብረን አጋንንት ይርቁ ዘንድ መንፈስ ቅዱስ ይቀርበን ዘንድ እናማትባለን ማለት ነው። በስመ አብ። ድምጻችሁ አይሰማም? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መሰረት የሌለህ መሰረት ዓለምን በመሃል እጅ የምትገዛ ቅዱስና ገናናው አምላካችን እግዚአብሔር ሆይ በቅዱሳን መላእክት ቅዱስ ቅዱስ እየተባልክ የምትመሰገን እውነተኛ ዳኛ እውነተኛ አምላክ ነህና በዚህ ቅዱስ አውደ ምሕረት ከልዩ ልዩ ስፍራ ሰብስበህ ቃልህ እንድንሰማ እንድንማር እንድንባረክ ስላገዝከንና ስለረዳህን እናመሰግንሃለን። እጅግ የተከበሩ አባታችን መላከመዊ ቆሞስ መምህር አባ የማነ የዚህ ታላቅ የሁለቱም አብያተ ክርስቲያናት ዋና አስተዳዳሪ መምህር፣ ክቡር መምህራችን መጋቤ ሐዲስ መምህር ዮሐንስ የዚህ ታላቅ ቤተ መቅደስ የመጻሕፍት መምህርና ስብከተ ወንጌል ክፍል ኃላፊ፣ ክቡራን መምህራነ ወንጌል እንደየክብራችሁ እንደየማይረጋችሁ ውሉደ ያሬድ ሊቃውንተ ቤተ ክርስቲያን የተወደዳችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች ምዕመናን ወምዕመናት፣ በአጠቃላይ ይህ ድምፅ የሚሰማችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች ሁላችሁም ሕፃናት ጭምር በወደደን ባከበረን በአንድያ ልጁ በአምላካችን በመድኃኒታችን በክርስቶስ ኢየሱስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን አደራችሁ? ድምፃችሁ በጣም ርቋል። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? እግዚአብሔር ይመስገን እንድንል ይረዳል። የአባቶቻችን አምላክ የእኛም ጌታ ሾሙታ ይባል ንጉሥ እሰጡታ ይባል ባለጸጋ ዓለምን በመሃል እጁ የጨበጠ የሁላችንም አባትና አምላካችን ቅዱስ እግዚአብሔር ሰማያትን ያለ ባላ ምድርን ያለ ማጽናኛ ካስማ ያጸና በእድሜያችን ላይ ይችን ዘመን ይችን ሰዓት ይችን ዕለተ ሰንበት ተጨማሪ ዕድሜ ሰጥቶ ጨምሮ ዘመን ለፍስሐ ዕድሜ ለንስሐ የሰጠን የቅዱሳን የአባቶቻችን አምላክ እግዚአብሔር ዛሬም ዘወትርም እስከ መጨረሻው ድረስ በሁላችንም አንደበት የተመሰገነና የተወደሰ ይሁን። ማምላክ ወላዲተ አምላክ ቅድስት ድንግል ማርያም ሰዓሊተ ምሕረት መዝገበ ረድኤት እመብርሃን ወላዲተ ቃል ስሟ ለዘላለም የተመሰገነና የተወደሰ ይሁን። አባቶቻችን ቅዱሳን ሁሉ እንደተሰጣቸው ጸጋና ክብር መጠን የተመሰገኑና የተወደሱ ይሁኑ። እግዚአብሔር ከሁላችን ጋር ይሁን። እስቲ ሁላችንም በአንድ ድምፅ በብዙ ደስታ በሉ እስቲ። በብዙ ደስታ ወደ ኢየሩሳሌም ተመለሱ። የቅዱስ ሉቃስ ወንጌል ምዕራፍ 24 ቁጥር 52 ላይ ቀደም ሲል ታላቁ አባታችን በቅዳሴው መካከል ካነበቡት የመጽሐፍ ቅዱስ ክፍለ ምንባብ ውስጥ አንዷን ወስደን ነው አሁን የተነጋገርነው። ለተወሰነ ደቂቃ እግዚአብሔር ያስተምረናል። ምዕመናን ከዚህ በፊት ደጋግመን እንደምንነጋገረው እንደነገርናችሁ የእግዚአብሔርን ቃል የሚሰማት ሰው መረጋጋት ያስፈልጋል። ምን ያስፈልጋል? መረጋጋት ከሌለ በአካለ ሥጋ ብቻ ቁጭ ብለናል። በአካለ ነፍስ ወይም በሐሳብ እዚህ የለንም ማለት ነው። ሥጋችን ቁጭ ብሏል፣ አካላችን ሌላ ቦታ ካለ ዋጋ የለውም ማለት ነው። የሚሰማኝ ቢኖር በርሲ በእርጋታ ምን ይላል? ምን ይላል? አይደለም። እኔ ቀድሜ ልናገር፣ እናንተ ተከተሉ። የሚሰማኝ ቢኖር በሉ በእርጋታ ይቀመጣል። በሉት ይቀመጣል። ከመከራ ስጋትም ይድናል። የመጀመሪያው ቃሉን ለመስማት መረጋጋትና መቀመጥ ይፈልጋል። የመጀመሪያው ዝም ብሎ መቀመጥ አይደለም፣ ደግሞ መረጋጋት ከሌለ ምን እንደተባለ ለዘላለም አሜን ሲባል ብቻ ነው የምንነቃ ማለት ነው። አለበለዚያ ዝም ብለን እንደው ግዘፍ የሆነ አካላችን ያለ
በሀሳብ የለንም ማለት ነው። እንድንረጋጋ አምላካችን እግዚአብሔር ይርዳል። እንግዲህ ቀደም ብለን የተነጋገርነው ያነሳነው የመጽሐፍ ቅዱስ ክፍለ ምንባብ በዚህ በሉቃስ ወንጌል ምዕራፍ 24 ቁጥር 52 ላይ የተጠቀሰው የሚናገረው ምንድነው? በደስታ ተመለሱ ነው። ሲድገሙት በደስታ ምን አሉ? ይሄ ለምን እንደተባለ እግዚአብሔር በጎ ሐሳብ እንነጋገራለን። አሁን ያለንበት ዘመን ዕርገት ተብሎ ይታሰባል። ዕርገት ከባለፈው ሐሙስ ጀምሮ እስከ በዓለ ጰራቅሊጦስ ለተከታታይ 10 ቀናት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓለ ዕርገትን በቅዳሴዋ በውዳሴዋ ታከብረዋለች። በእርግጥ ከ9 አበይት በዓላት አንዱ ነው። ምናልባትም እንደ ሌሎቹ አበይት በዓላት እንደ ትንሣኤ፣ እንደ ስቅለትና እንደ ሌሎቹ በዓላት ሰፊ ጊዜ ተሰጥቶት ምናልባት ቦታና ባይኖረውም እንኳን ግን ከአበይት በዓላት መካከል አንዱ መሆኑን አንዱ አድርጋ መድራ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታከብረዋለች ማለት ነው። በዓለ ዕርገት ከሐሙስ አይወጣም፣ እያረግ እየወረደ አለው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የራሷ ቀመር አላት። የተወደዳችሁ የተከበራችሁ የሆኑ እግዚአብሔር ቤተሰቦች ድሮ ግንቦት 8 ይከበር ነበረ ማለት ጥንተ ዕርገቱ ማለት ነው። በኋላ ሊቃውንተ ቤተክርስቲያን በቀመረ ሁኔታ ውስጥ ቆጥረው አስተካክለው ዕርገትን ከሐሙስ እንዳይወጣ እንዲሁም ከሐሙስ ብቻ ሳይሆን ከግንቦት 5 በታች እንዳይሆን ወደ ላይ ደግሞ ከፍ ሲል ማለት ነው እንደዚሁ እያደረጋለሁ እና ከዚህ በታች ዝቅ እንዳይል አድርገው ቀምረው ከሐሙስ እንዳይወጣ ተደርጎ ይከበራል ማለት ነው። እኔ አሁን ስለ ቀመሩ ለመናገር ጊዜ የለም፣ እጅግ በጣም አጭር ጊዜ ስለሆነ ከኔ ጋር ቆይታ የምናደርገው። ነገር ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከምታከብራቸው በዓላት መካከል አንዱ መሆኑን በጥቂቱ ለማሳየት ነው። የተወደዳችሁ የተከበራችሁ የእግዚአብሔር ቤተሰቦች አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ምድር የመጣው በዋናነት ለሁለት ነገር ነው። ለቤዛነትና የሰው ልጅ ለማዳንና ለአራያ ሰብ ለሰው አራያ ለመሆን የመጣው ማለት ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ምድር መጣ። ከመጣ በኋላ ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ከተወለደ በኋላ ያደረጋቸው በርካታ ነገሮች አሉ። የተወደዳችሁ የልዑል እግዚአብሔር ቤተሰቦች አምላካችን መድኃኒታችን ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። ሲበሉት ፍጹም ሰው ፍጹም ነው። ፍጹም ሰው ፍጹም አምላክ ነው። ሊቁ የቅዳሴው ባለሙያ ዲዮስቆሮስ ምን ይላል መሰላችሁ? ይህን ሲናገር በጎነ እንስሳት ሆነ አማንሱ ተወፈየ ወከመ ሕፃናት በከየ እንዘ ይስዕር ማጥባተ እሙ ሲሳየ አንሶ ሰው በሃደ ከመሰው ዋስተሃየ በቅሊቀ እያለ ይቀጥላል። ምን ማለት ነው? በጎነ እንስሳት ሆነ በእንስሳት በረት ተጣለ። አማንሱ ተወፈየ አዎ ንጉሥ ስለሆነ እጅ መንሻ ተቀበለ። ወከመ ሕፃናት በከየ አለ። እንደ ሕፃናት አለቀሰ። እንደ ሕፃናት ምን አለ? ኢየሱስ ክርስቶስ ሰው ስለሆነ ምን አለ? እንደምን አደራችሁ። ኢየሱስ ክርስቶስ በሉ ፍጹም ሰው ፍጹም አምላክ ነው። ሰው ስለሆነ እንደ ሕፃናት ልበሉ ጡት ለመነ ከማ ከእመቤታችን ከቅድስት ድንግል ማርያም እንዘ ይስዕር ማጥባተ እሙ ሲሳየ ምግብን ለመነ ከእናቱ አንሶ ሰው ወደ ሀደ በግልጥ ተመላለሰ ኖረ። አሁን ልበሉ በምድር ላይ ሲኖር ሁለት ነገሮች ነው። የሰው ልጅ ለማዳን ነው አንደኛው፣ ሁለተኛው ደግሞ አርአያ ለመሆን ነው። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ሆኖ በዚህ ምድር ላይ ሲገለጽ የአምላክነትንም የሰውነትንም ስራ እየሰራ የተገለጠው። የሰውነት ስራ ቅድም እንዳልኳችሁ መለመን፣ ማልቀስ፣ ማዘን፣ መሳት ምናልባት ጌታ ሳቀ ተደሰተ የሚባልበት ቦታ አልተጻፈም። ነገር ግን የሰው ልጅ ማልቀስ፣ መጨነቅ ሌላም ብዙ ውጣ አለበት። በዚህ ምድር ላይ ኢየሱስ ክርስቶስ እነዚህን አሳልፏቸዋል። አልቅሷል፣ ተሰዷል፣ ተርቧል፣ ተጠምቷል። ይሄ ሰው ስለሆነ ነው። አምላክ ስለሆነ ደግሞ በአምላክነቱ ደግሞ ያደረገው ነገር ምንድን ነው? አዎ የተራቡትን አጥግቧል። ቅዱስ ያሬድ እንደነገረን ወንጌላውያን እንደነገሩን በክንያት 5 ውስጥ አስገቦ ኢየሱስ ለአምሳሌ 5000 ሕዝብ በላይ በጣም ብዙ ሴቶችና ሕፃናት ሳይቆጠሩ
ወንዶች ብቻ ተቆጥረው በሁለት ዓሣና በአምስት እንጀራ ብዙ ሺህ ሕዝብ አጠገበ። ይህንን ሰው ይችላል? ከኔ ጋር ናችሁ? ሰው የሚችለው ቅድም እንዳልኳችሁ መተኛት፣ ማንቀላፋት፣ መድከም፣ መዛል ነው። ይህን ጌታ አድርጎታል። ሰው ስለሆነ ፍጹም ሰው ስለሆነ ልብ በሉ። እዛ በመርከብ ላይ እየሄደ አምላካችን መድኃኒታችን ኢየሱስ ክርስቶስ ከቅዱሳን ደቀ መዛሙርቱ ጋር የማቴዎስ ወንጌል ምዕራፍ 8 ቁጥር 23 ጀምሮ እንደነገረን በዛ ሲጓዝ ጌታችን መድኃኒታችን ኢየሱስ ክርስቶስ በመርከቡ በስተውስጠኛው ክፍል ተኝቶ ነበረ። ደህና አደራችሁ። ምን ብሎ ነበረ? ተኝቶ ነበረ። እንዴት አምላክ ይተኛል እንዳትሉ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ፍጹም ሰው ነው፣ ተኝቶ ነበረ። ፍጹም አምላክ በመሆኑ ደግሞ ደቀ መዛሙርቱ ማዕበል ሲነሳባቸው ደነገጡና ነቃ 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 ነገሩ። ጌታ ሆይ ልናቅረውና አረብን ሞት ነው እባክህ አድነን አሉ። ኦ አንትሙ ሕጹፃነ ሃይማኖት፣ እናንተ እምነት የጎደላችሁ ወምን ያፈራችሁ ለምን ትፈራላችሁ? ምን ያሰራችኋል አላቸው ይላል። ይህንን ከተናገራቸውና ከገሰጻቸው በኋላ የእኛ ጌታ ምን አለ? ገሰጻ ለባሕር ከመ ተአምር፣ ባሕሯን ዝም እንድትል ገሰጻት። ነፋሱን ዝም የገሰጸው ወዲያው ይህን ሲነግራቸው በሰላም በፍቅር በአንድነት ተሻገሩ ይላል። መድኃኒዓለም ይሄ ከሆነ በኋላ አሁን እዚቹ መርከብ ላይ አምላክ ስለሆነ መርከቡንና ማዕበሉን አዝዞታል። ሰው ስለሆነ በመርከብ ውስጥ ተኝቷል። እንዲህ ነው ማለት ነው። አምላክ ስለሆነ በሁለት ዓሣ በአምስት እንጀራ ሰው የማይችለውን አድርጓል። አበርክቶ መግቧል። ብዙ ተትረፍርፏል። ሰው ስለሆነ ደግሞ በጥቂቱ ተርቧል፣ ተሰቃይቷል፣ ተሰዷል። ይህንን ሲተገብር ኖረ። ከኖረ በኋላ ትሕትና ሰራ። ልብ በሉ፣ መምህረ ትሕትና ነውና ተምሃሩ ኪያየ ከኔ ተማሩ ያለ ነውና። እንደገና ደግሞ በጸሎተ ሐሙስ ቅዱሳን ደቀ መዛሙርቱን ሰበሰበና የቅዱሳን ደቀ መዛሙርቱን እግር ማጠብ ጀመረ። ይሄ ሰው ስለሆነ ትሕትና ነው። ትሕትናን አስተማራቸው። አንትሙ እሰ ግበሩ ለቢጽክሙ አላቸው። ዮሐንስ ወንጌል ምዕራፍ 13 እንደሚነግረን ከዛ በኋላ ያንን ሁሉ አደረገ። የትሕትና ስራ ሰራ። ይህ ሁሉ ካደረገ በኋላ በጣም ስፍር ቁጥር የሌለው ተአምራት ወመንክራት፣ ሕሙማንን ከፈወሰ፣ ድውያንን ከፈወሰ፣ የተቸገሩትን ካረጋጋ፣ ካነጸ በኋላ አዎ መጨረሻው ይደርስ ዘንድ ነቢየ እግዚአብሔር ዳዊት በመዝሙር 73 ላይ እንደነገረን እግዚአብሔር ንጉሥ ውእቱ እምቅድመ ዓለም ወገብረ መድኃኒተ በማእከለ ምድር። እግዚአብሔር ከዓለም አስቀድሞ ንጉሥ ነው። ወገብረ መድኃኒተ በማእከለ ምድር፣ በምድር መካከል መድኃኒትን አደረገ እንደተባለ የምድር መካከል ተብላ በምትጠራው በቀራንዮ ራሱን አሳልፎ ሊሰጥ ግድ ሆነ። ከተጠመቀ በኋላ ከጾመ ከጸለየ በኋላ በቀራንዮ አደባባይ ላይ ተሰቀለ። ከዛ ሞተ፣ ስለኛ ተቀበረ። ከሞተ በኋላ ከተቀበረ በኋላ ልብ በሉ፣ መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል በክብር ተነሳ። ከተነሳ በኋላ ደግሞ የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች ትንሣኤውን ለሴቶች ገለጠ። ወበይሁድ ሰንበት ጌሰት ማርያም መግደላዊት በጽብዓ በመቃብር ወረከበት እምነቱ በማፈ መቃብር። በጣም ይገርማል። በስምንተኛው ቀን በጠዋት ገና ተነሳ። ማርያም መግደላዊት ወደ መቃብር ሄደች፣ ገስግሳ ሄደች። በዚያም ስትሄድ ሽቶ ለመቀባት ስትሄድ ወረከበት እምነቱ በማፈ መቃብር፣ ከመቃብሩ አፍ ላይ ትልቁ ድንጋይ ተንከባሎ አገኘችው። እሷ አስከሬን ፈልጋ ሽቶ ለመቀባት ነበረ። ነገር ግን መቃብሩ ባዶ ሆኖ ተመለከተችው። ከዛ በኋላ አሐደ ትራሰ ወአሐደ ትርካሰ፣ አንዱ በራስጌ አንዱ በግርጌ ሆነው ሁለት ነጫጭ የለበሱ ጎልማሳ ሰዎች ተመለከተች። ደህና አደራችሁ። ምን አለቻቸው? እባካችሁ ጌታዬን ወስደውት እንደሆነ ስጡኝ። እስቲ በሉት በማርያም ጌታዬን በሉት። ወስደውት እንደሆነ ስጡኝና ሽቶ ልቀባው። የማርያም መግደላዊት ንግግር እንዴት እንጣፍጥ ነው! አስከሬኑን አላለችም። አያችሁ፣ ጌታዬን ወስደውት እንደሆነ ወስዳችሁት እንደሆነ የት እንዳላሳዩን ሽቶ ልቀባው አለች። ማንን ነው እንዲህ የምትላቸው? ነጫጭ የለበሱ ቅዱሳን መላእክት። ቅዱሳን መላእክት በልደቱ ጊዜ አሉ። ቅዱሳን መላእክት በትንሣኤው ጊዜ አሉ። ቅዱሳን መላእክት እመጣበታለሁ በልደቱ ጊዜ አሉ።
ቅዱሳን መላእክት የሌሉበት የለም። ቅዱሳን መላእክት መስክረዋል። ከዛ በኋላ የለም ተነስቷል አሏት። ማርያም መግደላዊት እየሮጠች ሄዳ ለደቀ መዛሙርቱ በመቃብር እኮ የለም አለቻቸው። ከዛ ቅዱስ ጴጥሮስና ወልደ ነጎድጓድ ዮሐንስ እየተሯሯጡ ወደ መቃብሩ መጡ። ወደ መቃብሩ እየሮጡ ሲመጡ እሷም ደግሞ አብራቸው ተከትላቸው መጣች። ምን ያህል ልበ ቀና ሴት ናትና አብራ ተከትላ መጣች። በደሮ ለጴጥሮስ እኮ ካለ ረዛ ያፈቅሮ ኢየሱስ የሚወደው ያ ደቀ መዝሙር ጴጥሮስን ቀድሞት ሄደ። ጴጥሮስ ይቸኩላል። ነገር ግን ወደ መቃብሩ ቀድሞ የገባ ጴጥሮስ ነው ለማየት ምንም የለም። ታዲያ ዮሐንስና ጴጥሮስ ምን አሉ መሰላችሁ? ታዲያ ግን ምን እናድርግ? ጌታ የት እንደሄደ አናውቅም አሉ። ወዴት እንደሄደ አናውቅም፣ ወደ ቤታችን እንመለስ እንጂ ብለው ወደ ጸሎት ቤታቸው ሲመለሱ ማርያም ግን አሁን መቃብሩ አፋፍ ላይ ቆማ ታለቅስ ነበረ። እንዲህ አይነት ፍቅር ለሁላችንም ያድለ። ምን ልዩ ሴት ናት እናንተ! ይቺ ማርያም መግደላዊት የምትባለው አሁንም ታለቅስ ነበረ። ታዲያ መጨረሻ ላይ ራሱ ጌታ ተገለጠላት። እስከ መጨረሻ የሚጸና ራሱ ይገለጽለታል። እስከ መጨረሻ እንድንጸና መድኃኒዓለም ይወዳል። እንደምን አደራችሁ? እጆቻችሁን ከፍ አድርጓቸው። ጥሩ መልሱ። እግዚአብሔር ከሁላችን ጋር ይሁን። መኖር አለመኖራችሁን ለማየት ነው። እግዚአብሔር ማስተዋሉን ያድለን። ታዲያ ይቺ ማርያም መግደላዊት በዚህ በጠንካራነቷ ይህንን ነገር ካደረገች በኋላ ጌታ እንዲህ አላት። አሁን ጠጋ አለችና ራሱን ጌታ ነው የምታናግረው። እየሰማችሁ? ጌታ ነው የምታናግረው ራሱ ምን እንዳለችው ጠጋ ብላ እሱ ነጭ ልብስ ለብሶ ጎልማሳ መስሏታል እና የሚያምር አትክልት አለ፣ የመቃብር አጠገብ አትክልት አለ ብዙ ጊዜና ጠጋ አለችና እባክህን ጌታዬን ወስደው እንደሆነ ስጠኝና ልውሰደው። አቤት ጥንካሬዋ! ቢሰጣት ምን ልታደርገው ነው? እንዴት አድርጋ ልትሸከመው ነው? እንዴት ጥንካሬዋ የሚገርም ነው። ጌታዬን አንተ ወስደው እንደሆነ እባክህን ስጠኝና ልውሰደው ወይም ማሳየኝ አለችው። አይ አለና ጌታ ምን አላት? ማርያም አላት። አንድ ጥያቄ ልጠይቃችሁ። ልጆቻችሁን የምትጠሩበትን አጠራር ልጆቻችሁ ያውቃሉ አያውቁም? ያውቃሉ? ማሚ ወይ አባባ ወይ የሆነ ነገር ብቻ እናንተ አቆላምጣችሁ በምትጠሩበት አጠራር ልጃችሁ ይሰማችኋል። ልክ ማርያም ሲላት ረቡኒ አለች፣ ደነገጠችና አዎ እሱ መሆኑን ተረዳች። ሂጂ ንገሪያቸው። ልክ ማለት ነው። እሷ ከናፍቆቷ የተነሳ እየሮጠች ሄዳ ሰውነቱን ጥንጥል ማለት ተሰማው ስትል ይትልክፍኒ ማርያም አትንኪኝ አላት። ገና እየተጠራጠረች ነበር። ገና በቷን ጠነከረም ነበር ነው አይደለም እያለ ስለነበረ ይልቁንስ ሂጂና ለደቀ መዛሙርቱ በተቀጣጠሉበት ሌላ በገሊላ በያቸው አላት። እየሮጠች ሄደን ነገረቻቸው። ይሄ ሁሉ ከሆነ በኋላ ባጭሩ ከትንሣኤ በኋላ ያለውን እርገትን ለመናገር ነው። ይሄን ሁሉ ልታደርገው ተናገራችሁ። እግዚአብሔር ማስተዋሉን ያድለን። ይሄ ሁሉ ከተደረገ ከሆነ በኋላ ይሄ ሁሉ ከተከናወነ በኋላ እንዲህ አድርጎ ለደቀ መዛሙርቱ በተዘጋ ቤት ተገለጠላቸው። ጌታችን ከተነሳ በኋላ ለደቀ መዛሙርቱ 3 ጉባኤ ሰርቶላቸዋል። በ3ቱም ጉባኤ ወንጌልን አስተምሯቸዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ላይ 33 ዓመት ከ3 ወር ኖሯል። ለደቀ መዛሙርቱ ግን ወንጌልን በጣም ያስተማራቸው 3 ዓመት ከ3 ወር ነው። ጉባኤ ዘርግቶ ከሞተ በኋላ ከተነሳ በኋላ ደግሞ ለ3 ቀን ጉባኤ ዘርግቶ አስተምሯቸዋል። እየተመላለሰ ከነሱ ጋር እየዋለ እንደገና ኪዳንና ሥርዓተ ቤተ ክርስቲያን በሚገባ ካስተማራቸው በኋላ 40 ቀን ሲሆነው ነቢዩ እንደነገረን ነቢያት እንደነገሩን በትንቢት የ40 ቀን ምስጢር ብዙ ነው። 40 ቀን ጾሟል፣ ጸልሏል። በ40ኛው ቀን አድርጓል። 40 ቀን ነቢያት ጾሟል። ሙሴና ኤልያስ ጾሟል። በ40 ቀን ብዙ ነገር ተደርጓል። 40 ቀን ብዙ ምስጢር አለው። ወንድ ልጅ ሲወለድ በ40 ቀኑ ይጠመቃል፣ ክርስትና ይነሳል። ስለ 40 ቀን ብዙ ረጅም ነገር መናገር አልፈልግም። ለናቆራችሁ ድካም እንዳይሰማን መድኃኒዓለም ይርዳል። ከዛ በኋላ ምን ሆነ? መጨረሻ ላይ በደንብ አስተውሉ ምዕመናን። መጨረሻ ላይ ይሄ ከሆነ በኋላ ወንጌል ካስተማራቸው በኋላ ትምህርተ የኪዳን ትምህርትን ከነገራቸው በኋላ ሥርዓተ ቤተ ክርስቲያንን ካሳያቸው በኋላ
አውቶ ሞዓባር እስከ ቢታንያ አንሳ እዴሁ ባረኮሙ ወደ ቢታንያ ወደምትባለው ከኢየሩሳሌም ግርጌ ወዳለችው ተራራ ይዟቸው ወጣ። ቢታንያ ወደምትባለው ከፍ ወዳለችው መንደር ይዟቸው ወጣና አንሳ እዴሁ ባረኮሙ እጁን አንስቶ ባረካቸው። ሲበሉ እጁን ምን ብሎ ሊገቡት እጁን አንስቶ ባረካቸው። ለበሉ ሐዋርያቱ ቡራኬ አግኝተዋል። ሊቃነ ጳጳሳት አደረጋቸው ማለት ነው። ሾማቸው ማለት ነው። ሾማቸው። ከዛ በኋላ ሾማቸውና ከነሱ እየራቃቸው ሄደ። የርቀት ሳይሆን የርቀት ልክ አሁን ነፋስ ረቂቅ ነው፣ አይጨበጥም፣ አይዳሰስም። ወይም ረቂቅ የሆነ ነገር በሆነ መሳሪያ ካላያችሁ አታዩትም። እንደዛ ሳይሆን አይናቸው እያየ ከፍ እያለ ወደ ሰማይ አረገ። ሲያርግ አይናቸው እስከቻለ ድረስ ተመለከቱ። ከዛ በኋላ ተስፋ ሰጧቸዋል። አንትሙ ሰልበሩ ሀገረ ኢየሩሳሌም እስከትለብሱ ኃይለ ማርያም፣ እናንተስ በኢየሩሳሌም ከተማ ኃይል እስክትለብሱ ቆዩ አላቸው። በጽናት ጠበቁ። ከጠበቁ በኋላ ለብበሩ ይመጣል። አይናቸው እስከሚችል ድረስ አዩ። ከዛ ቅዱሳን መላእክቱ ደግሞ ቅዱሱ ታላቁ ወንጌላዊ ሉቃስ እንደነገረን በሐዋርያት ሥራ ምዕራፍ 1 ከቁጥር 9 ጀምሮ እንደተጻፈልን እናንተ የገሊላ ሰዎች አሉ ቅዱሳን መላእክት ከሁላችን ጋር ይሁኑ። እናንተ የገሊላ ሰዎች አሁን ወደ ሰማይ ሲወጣ ያያችሁ በኋላ ወደዚህ ምድር ገብቶ ይመጣል አይዟችሁ የሚል የማጽናኛ ቃል ተናገሯቸው። ቅዱሳን መላእክት በትንሣኤ አሉ። ቅዱሳን መላእክት ልምበሉ በልደቱ ጊዜ አሉ። ምንም የሌሉበት ጊዜ የለም። ይመናል መጨረሻ ላይ ይህን ነገሯቸውና እነሱም ወደ ቤታቸው በደስታ ተመለሱ። ወደ ኢየሩሳሌም በሩሲ በማርያም በደስታ ተመለሱ። ለምን በደስታ ተመለሱ? አንድ አራት ነገሮች ልናገርና ትምህርት ጨርሻለሁ። አራት ነገሮች በደስታ ተመለሱ። በደስታ ምን አሉ? አሁን ብትበሉ አባታችሁ እመጣለሁ ካላችሁ ደስ ይላችኋል አይላችሁ? ደስ ይለናል አይለንም? ወላጅ እናታችን ገበያ ሄዳ እመጣለሁ ልጆቼ ገዝቼላችሁ እመጣለሁ የሆነ ነገር እየመጣለሁ ካለች ደስ ይለናል አይለንም? በተለይ በሕፃንነት አሁን ለነገሩ ያው ሕፃን ደስ ይለዋል አይደል? በእኛ ጊዜ ግን እጅ ላይ ነበር። አሁንም ያው ነው የሚሆነው። ሊሆን የሚችለው እሱ ነው። የተወደዳችሁ የእግዚአብሔር ቤተሰቦች፣ ስለዚህ የመጀመሪያው ደስ ያላቸው ነገር ምንድን ነው? እመጣለሁ የሚል ተስፋ ሰጥቷቸዋል። ምን የሚል 318 ሊቃውንት ሐመሩ ሞተ ወተቀብረ ወተንሥአ እሙታን በሳልስት ዕለት ዐርገ በስብሐት ውስተ ሰማያት ወነበረ በየማነ አቡሁ አሉና ዳግመ ይመጽእ በስብሐት 318 ሞተ፣ ተቀበረ፣ ተነሳ፣ በሦስተኛው ቀን ተነሳ፣ በ40ኛው ቀን አረገ አሉና ዳግመኛ ይመጣል። ስለዚህ ጌታ እመጣለሁ ስላላቸው በደስታ ተመለሱ። የመጀመሪያው ደህና አደራችሁ፣ በደንብ ያዙልኝ። እመጣለሁ ስላላቸው የመጀመሪያው ደስታ የተደሰቱበት ይሄ ነው። ሌላው ቆዩን ጠብቁኝ ብሏቸዋል። ለምን? ኃይል እስክትለብሱ። ኃይል ይዞልን ይመጣል ወደ ደስታቸው። ኃይል እንዳክልናል። ኃይል ማለት ምንድን ነው? መንፈስ ቅዱስ ነው። ኃይል ማለት ምንድን ነው? ጸሎት ነው። ኃይል ማለት ምንድን ነው? ጥንካሬ ነው። ኃይል ማለት ምንድን ነው? እግዚአብሔር የሚያገናኝ ነው። አንድ የጦር ሰራዊት የጦር ሰራዊት ልጆቹን አሰልጥኖ ማለት ነው ወደ ተለያየ ዓለም እንደሚልካቸው ምድራዊ ንጉሥ እንደሚልካቸው ሁሉ ክርስቶስን መንፈስ ቅዱስን በእነሱ ላይ ሊያሳድርባቸው ስለሆነ መንፈስ ቅዱስ ሊያድርባቸው እንደሆነ አምነው ደስ አላቸው። ደስ ብሏቸው ወደ ኢየሩሳሌም ተመለሱ። ሁለት ሌላው በዚህ በዮሐንስ ወንጌል ምዕራፍ 20 ቁጥር 16 ላይ አንተም ውስጥ ተበኪም ወትራሁ ወዓለም ሰይፍ ሳሉ ይያክሙ እንደዚህ ብሏቸው ነበረ። እናንተ ታለቅሳላችሁ፣ ታነባላችሁ፣ ነገር ግን አይዟችሁ ሐዘናችሁ ወደ ደስታ ይለወጥላችኋል ብሏቸው ነበርና ሐዘናችሁ ወደ ደስታ ይለወጣል ማለት ተስፋ መንግሥተ ሰማያትን ትወርሳላችሁ፣
ተስፋ የተባለው የአባቴ ተስፋ የሚላት ሰው ያላያት ዓይን ያላያት ጆሮ ያልሰማት በሰው እጅ የተዳሰሰች መንግሥተ ሰማያትን አወርሳቸዋለሁ ሲላቸው በሶስተኛነት ደስ እያላቸው ተመለሱ። አራተኛና የመጨረሻው አነ እሄሉ ምስሌክሙ እስከ ህልቀተ ዓለም የማቴዎስ ወንጌል ምዕራፍ 28 ቁጥር መጨረሻው ላይ ያለው ቃል እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ። እስቲ በሉ ደክሟቸዋል ማርያምን። እስቲ እጆቻችሁን ከፍ አድርጉና ጌታ ሆይ በሉ አንተ እስከ ዓለም ፍጻሜ ከኛ ጋር ነህ። ከኛ ጋር ነህ ነው አይደለም? አመስግኑበት። እሺ የመጀመሪያው ምንድነው? የመጀመሪያው እንዳልኳችሁ የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች ደስ ሊለን የሚገባው ነገር ምንድነው? አሁን ያየናቸው ነገሮች መንፈስ ቅዱስ ስለተሰጣቸው፣ ተስፋ መንግሥተ ሰማያትን ስለሰጣቸው፣ እግዚአብሔር ከነሱ ጋር ስለሆነ፣ ሁሉም ነገር አይዟችሁ ስለተባሉ ደስ እያላቸው ተመልሰዋል። ከዚህ ከእናታችን ከኪዳነ ምሕረት ቤት ደስ እያለን እንድንመለስ መድኃኔዓለም ይርዳን። እናታችን ኪዳነ ምሕረት እመብርሃን ወላዲተ ቃል ቅድስት ድንግል ማርያም ኪዳነ ተካሄድኩ ምስለ ኅሩያንየ ከመረጥኳቸው ጋር ቃል ኪዳኔን አደረግኩ ብሎ ነቢየ እግዚአብሔር ዳዊት የተናገረው እመቤታችን ቅድስት ድንግል ማርያምማ አትብኪ ነው ወይም እንትን መላእክት ያላት ጠቢቡ ሰሎሞን ነው የለብሽም። እስቲ በላት ኪዳነ ምሕረት ነው አለባት። እስቲ ነው የለብሽም ሁለንተናሽ ውብ ነው በላት። ምንድነው ውብ? መግለጫ የላትም። ውብ ብለን ከመግለጽ ውጭ ምን አላት? በስነ ናህዋ፣ በመልኳ፣ በውበቷ፣ በስነ ምግባሯ፣ በትህትናዋ፣ በአማላጅነቷ፣ አምላክን በመውለዷ፣ በትህትናዋ ትውልድ ሁሉ የሚያመሰግናት የሚዘምርላት እመቤታችን ቅድስት ድንግል ማርያም ኪዳነ ምሕረት ጎደሎቹን ትሙላላችሁ። በዛሬው ዕለት ጋብቻቸውን የፈጸሙት ሙሽራውና ሙሽሪት በዕለተ ቀኗ ደስ በሚል ሁኔታ በታላቁ አባት እየተባረኩ ነውና ትዳራችሁን ይባርክላችሁ በሏቸው። ጊዜ ስለሌለ ስለ ጋብቻ እንማር። እግዚአብሔር ከሁላችን ጋር ይሁን። ደስ እያላቸው በሉስ ተመለሱ። ዛሬ በረከት አሳችሁ ነው የምትመለሱ። ደስ እያላቸው ጌታ ባርኳቸዋል። ደስ እያላቸው ዛሬ ተባርካችሁ ነው የምትመለሱት እና ከያላችሁበት ብድግ በሉና እኔ በቅቶኛል። ክቡር አባታችን ከያላችሁበት ብድግ በሉና አስራት በኩራት ቀዳማያት ካለ እሱን ሰብስ